የዳነው ሰው የተፈወሰው ሰው መጻጉዕ ያዳነውን አምላኩን በማወቅ ውለታውን በሃይማኖት ውለታውን በደግ ሥራ መመለስ ሲገባው መጻጉዕ ግን ይህንን አላደረገም። ከተኛበት የአልጋ ቁራኝነት እግዚአብሔር ኢየሱስ ክርስቶስ ቢያድነው ለአይሁድ አለቆች ሄዶ ያዳነኝ እሱ ነው ብሎ ጠቆመ። ባዳነው እግሮቹ ሮጦ ሄዶ በማሳበቅ ምስክር ሆነበት ለአምላካችን ለኢየሱስ ክርስቶስ መጻጉዕ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ብሎት ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ አባቶች፣ እናቶች፣ ወንድሞችና እህቶች ሕፃናትን ጨምሮ እስከ ሞት ድረስ በወደደንና ባፈቀረን በዘመናት ባለቤት በእግዚአብሔር በአምላካችን ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ለኃጢአታችን ብዛት ለሰውነታችን ርኩሰት ለበደላችን ክፋት ሳይመለከት ምሕረቱን ቸርነቱን ይቅርታውን አብዝቶ ለአብይ ጾም 4ኛ ሳምንት መጻጉዕ ላይ ያደረሰን አምላካችን እግዚአብሔር ክብርና ምስጋና ውዳሴና አምልኮ ለእሱ ለአምላካችን ይሁን። እንግዲህ እንደ እግዚአብሔር አምላካችን መልካም ፈቃድ እንደ ቸርነቱ መጠን የአብይ ጾምን 4ኛ ሳምንት ላይ እንገኛለን። እነሆ የአራተኛው ሳምንት መጻጉዕ ይባላል። መጻጉዕ ማለት በሽተኛ ማለት ነው። እንግዲህ ቤተክርስቲያናችን የአብይ ጾም ሳምንታት የየራሳቸው የሆነ ስያሜ አላቸው። ስለዚህ ቤተክርስቲያናችንን ስንዱ እመቤት ናት ስንል በምክንያት ነው። እንግዲህ ዘወረደ ቅድስት ምኩራብ ጨርሰን አሁን መጻጉዕ የአብይ ጾም 4ኛ ሳምንት ላይ ደርሰናል። ስለ መጻጉዕ ስለዚህ ሳምንት ጥቂት የሆኑ ነገሮችን እንደ እግዚአብሔር አምላካችን መልካም ፈቃድ እንላለን። የሚያስተምር የሚመክር የሚገስጽ እግዚአብሔር ነው። እግዚአብሔር ሰው ቅዱስ ዳንኤል በምዕራፍ 2 ቁጥር 28 ላይ ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ ብሎ እንደተናገረው እነሆ ለሁላችንም የቅዱስ ቃሉን ምስጢር እንዲገልጥልን እንዲያስተምረን እንዲመክረን እግዚአብሔር አምላካችን መልካም ፈቃድ ይሆንልን። እንግዲህ የአብይ ጾም 4ኛው ሳምንት መጻጉዕ ነው ብለናል። መጻጉዕ ማለት ምን ማለት ነው ስንል መጻጉዕ ማለት በሽተኛ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስተ አልጋህን ተሸክመ ሂድ በማለት በዮሐንስ ወንጌል በምዕራፍ 5 ቁጥር 8 ላይ የአብይ ጾም 4ኛ ሳምንትን የምናይበት የምንተነትንበት ሳምንት ነው። ይህ ዕለት አምላካችን ኢየሱስ ክርስቶስ ድውያንን መፈወሱ የሚዘከርበት፣ በሽተኞችን መፈወሱ የሚዘከርበት፣ የወደቁትን ያነሳበት፣ የታመሙትን የፈወሰበት፣ እነሆ በምህረቱን ቸርነቱን ያበዛበት ሳምንት ነው። እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉዕን ተነስተህ አልጋህን ተሸክመህ ሂድ ያለው 38 ዓመት ሙሉ በአልጋ ላይ ሰውነቱ ልምሾ ሆኖ የነበረውን ሰው መጻጉዕን ነበረ። እንግዲህ ክርስቲያኖች በጣም ከባድ ነው። እኛ ለሰከንድ ስንታመም፣ ለትንሽ ደቂቃ ስንታመም፣ ለ2 ቀን ለ3 ቀን ስንታመም አምላካችንን እናማርራለን፣ ጌታችንን እናማርራለን። መጻጉዕ ግን 38 ዓመት ሙሉ በአልጋ ላይ ተኝቶ በህመም ሲሰቃይ የነበረ፣ ፈውስን ድህነትን ሲመኝ የነበረ፣ ፈውስ ድህነት ርቆት የነበረ ሰው ነው። ይህንን ሰው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስተ አልጋህን ተሸከመ ሂድ ያለው። በአልጋ ላይ ሰውነቱ ልምሾ ሆኖ ታሞ የነበረውን ሰው እነሆ ይህ ሰው የህመሙ ዘመን ረዝሞ ዘመዶቹ ሁሉ ከሱ ርቀው ከሱ ተለይተው እነሆ እሱን ማስታመም ሰልችተው እነሆ መጻጉዕን መንከባከብ ሰልችተው ችላ ብለው ጥለውት ሄደዋል። ዛሬም ህመማቸው ጊዜ ረዝሞ የመዳናቸው ጊዜ ረዝሞ በየቤቱ በየጸበል ቦታው በየሆስፒታሉ ስናስታመማቸው ኖረን ስናስታመማቸው ቆይተን ሰልችተን ጥለናቸው የምንሄድ ብዙዎች አሉ። ወገኖቼ
እነሆ እግዚአብሔር አምላካችን እንደ መጻጉዕ የሚፈውስበት ቀን፣ እንደ መጻጉዕ አንድ ቀን የሚጎበኙበት ቀን ይመጣልና እነሆ በማስታመማችን ከእግዚአብሔር የምናገኘው ትልቅ በረከት አለና ችላ እንዳንላቸው፣ ዞር ብለን ጥለናቸው እንዳንሄድ እነሆ የመጻጉዕ ሕይወት ያስተምረናል። እንግዲህ ሕመምተኛው መጻጉዕ እነሆ ዘመዶቹ በተውት ቦታ በቤተ ሳይዳ በመጠመቂያው በጸበሉ አጠገብ ተኝቶ ምሕረትን ይሻ የነበረ ሰው ነው። ጌታችን ብዙ ዘመን ተኝቶ እንደኖረ አውቆ፣ ጌታችን ብዙ ዘመን እንደተሰቃየ አውቆ፣ ጌታችን ብዙ ዘመን በአልጋ ቁራኛ በደዌ ዳኛ ተይዞ እንደነበረ አውቆ ቀርቦ ልትድን ትወዳለህን አለው። ዛሬ ይህንን ቃል መስማት የሚፈልጉ በየቤቱ በየጸበል ቦታው በየሆስፒታሉ በየመንገድ ላይ በህመም ደዌ ተይዘው የመዳናቸው ጊዜ ረዝሞ በስቃይ ውስጥ በፈተና ውስጥ በመከራ ውስጥ ተስፋ በመቁረጥ ውስጥ ያሉ ብዙ ወገኖች አሉ። እነሆ ይህንን ድምጽ መስማት የሚናፍቁ ብዙዎች አሉ። መጻጉዕ ዕድለኛ ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ ልትድን ትወዳለህን አለው። እርሱም በመጠመቂያ ውስጥ የማያኖረኝ ሰው፣ በመጠመቂያ ውስጥ የሚከተኝ ሰው፣ በመጠመቂያ ውስጥ የሚያደርሰኝ ሰው የለኝም በማለት መልስ ሰጠ ለጌታችን። ጌታችን ኢየሱስ ክርስቶስ ያለው ልትድን ትወዳለህን ነበር ያለው። እርሱ ግን በመጠመቂያው ቦታ የሚያደርሰኝ ሰው የለኝም አለው። ከውሃ ውስጥ የሚያደርሰኝ ሰው የለኝም፣ ከጸበሉ ከዚያ እንድጠመቅ የሚያደርገኝ የሚረዳኝ ሰው የለኝም ማለት። ዛሬ የሚረዳቸው አተው፣ ከጸበሉ የሚወስዳቸው አተው፣ ጸበሉን አምነው ነገር ግን እንዳይጠመቁ፣ ሄደው እንዳይድኑ፣ ሄደው እንዳይፈወሱ፣ ሄደው ቆመው ጸንተው እንዳይራመዱ፣ አዎ ሰው አተው የሚሰቃዩ ብዙዎች ናቸው። ልንደርስላቸው ይገባል፣ ልንሸከማቸው ይገባል፣ ከጸበሉ ልናደርሳቸው ይገባል፣ የፈውሳቸው የድህነታቸው ምክንያት ልንሆን ይገባልና መጻጉዕ ሰው የለኝም በማለት መልስ ሰጠ። ጸበሉን አንዳንድ ጊዜ የእግዚአብሔር መላእክት ሲያናውጸው ከጸበሉ ቀድመው የሚደርሱ ቀድመው የሚገቡ የሚፈወሱ ስለነበረ መጻጉዕ እነሆ በዚያ መልአኩ ጸበሉን ባናወጠው ጊዜ፣ መልአኩ ጸበሉን በጎበኘው ጊዜ ቀድሞ የገባ ሰው ይድን ስለነበረ መልሱ የመጻጉዕ የሚያመላክተው ከሁሉ አስቀድሞ እኔን ተሸክሞ ወደ ጸበሉ ሊያገባኝ የሚችል ሰው፣ ወደ ጸበሉ ሊያደርሰኝ የሚችል ሰው የለኝም አለው። አዎ፣ ስለዚህ መጻጉዕ የሚያመለክተን የመጻጉዕ መልእክት፣ የመጻጉዕ ምላሽ የሚያመለክተው ምንድነው? እነሆ ቀድሞ መልአኩ ጸበሉን ባናወጠው ጊዜ፣ መልአኩ ጸበሉን በጎበኘው ጊዜ እኔን ከሰው ሁሉ ቀድሞ ከጸበሉ የሚያደርሰኝ ከመጠመቂያው ስፍራ የሚያደርሰኝ ሰው የለኝም፣ የሚያኖረኝ ሰው የለኝም በማለት ነበረ። አው መልሱ ያንን ያመላክታል። ስለዚህ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ የሁሉም መድኃኒት ስለሆነ፣ የሁሉም አዳኝ ስለሆነ፣ የሁሉም ፈዋሽ ስለሆነ፣ ጌታችን የሞተው የተሰቀለው ለሁሉም ስለሆነ ቀይ ሳይል ጥቁር ሳይል ነጭ ሳይል ረጅም አጭር ሳይል ባለጠጋ ሀብታም ሳይል ለሰው ልጆች ሁሉ ነውና በመስቀል ላይ የሞተው እነሆ መጻጉዕን ሊፈውሰው ቀኑ ስለነበረ፣ ሊያነሳው ቀኑ ስለነበረ፣ እነሆ ከአልጋው ቁራኝነት ሊያላቅቀው ጊዜው ስለነበረ እነሆ መጻጉዕ እነሆ ፈወሰው። ነገር ግን ጌታችን የሁሉም መድኃኒት በመሆኑ ወዲያው ተነስተ አልጋህን ተሸክመ ሂድ ሲለው ድኖ አልጋውን ተሸክሞ ለ38 ዓመት ሙሉ ተሸክማ የነበረችውን አልጋ ለ38 ዓመት ሙሉ ተኝቶበት የነበረውን አልጋ ቆሞ ቁርጭምጭሚቶቹ ጸንተው እነሆ ያቺን አልጋ ለመሸከም በቃ። እነሆ ተነስተ አልጋህን ተሸክመ ሂድ ሲለው ድኖ አልጋውን ተሸክሞ ሄደ። አይሁዳውያን ግን እነሆ አንጎራጎሩ። ማን አልጋውን ተሸክሞ እንዲሄድ እንደፈቀደለት ሲጠይቁት፣ ለጊዜው ግን መጻጉዕ አልጋውን ተሸክሞ እንዲሄድ ያደረገውን ጌታውን
መድኃኒቱን ኢየሱስ ክርስቶስን አላወቀም ነበረ። ነገር ግን ጌታችን ኢየሱስ ክርስቶስ መድኃኒታችን አምላካችን በሌላ ጊዜ ያንን የፈወሰውን ያንን ያዳነውን ያንን 38 ዓመት ሙሉ አልጋ ላይ ተኝቶ የነበረውን አልጋህን ተሸክመ ሂድ ያለውን ሰው አገኘው። እነሆ ድነሃል፣ እነሆ ተፈውሰሃል፣ እነሆ ከቁርጭምጭሚቶች ጸንተሃል፣ ግን ከዚህ የባሰ ኃጢአት እንዳያገኝህ፣ ከዚህ የከፋ በደል እንዳያገኝህ ዳግመኛ እንዳትበድል እወቅ አለው። ዳግመኛም እንዳትበድል እወቅ፣ ድነሃል፣ ነገር ግን ከዚህ የባሰ ነገር እንዳያገኝህ ዳግመኛ ኃጢአት እንዳትሰራ አለው። እኛ በተፈወስን ጊዜ ኃጢአታችን ከኛ በተወገደ ጊዜ አምላካችን በንስሐ ምሕረት ባደረገልን ጊዜ ተመልሰን ወደ ነበርንበት ኃጢአትና በደል ለመመለስ እንሻለን። ያንን የፈውስ ጊዜ ያንን የድህነት ጊዜ እንረሳዋለን። በጾም በጸሎት የተፈወስንበትን የዳንበትን ጊዜ እንዘነጋዋለን። አዎ ጌታችን ኢየሱስ ክርስቶስ ሲያገኘው እነሆ ከዚህ የባሰ እንዳያገኘ ዳግመኛ እንዳትበድል አለው። አዎ አለፈው ጊዜ የሰው ከ38 ዓመት የአልጋ ቁራኝነት በኋላ ከተጣበቀበት አልጋ ያላቀቀውን አምላክ ከተኛበት አልጋ ተነስቶ አልጋውን ተሸክሞ እንዲሄድ ያደረገውን እንዲራመድ ያደረገውን ከደዌው ከበሽታው ከስቃዩ ከፈተናው ከሰቆቃው ያላቀቀውን አምላክ ረስቶ ለአይሁድ ጌታችንን እሱ ነው ያዳነኝ ብሎ ሊጠቁም ሊያስይዘው ሊናገርበት ሄደ። አየሰው ልጅ ክፉ፣ አየሰው ልጅ ውለታ ቢሱ፣ አየሰው ልጅ ኃጢአተኛው፣ አየሰው ልጅ ክፉ። ስንቶቻችን አብረውን በልተው አብረውን ጠጥተው ብዙ ነገር አድርገንላቸው ብዙ ነገር አድርገውልን የምንከዳቸው ዞር ብለን የማንመለከታቸው እኛ ሲያልፍልን እኛ ሲደላደልልን እኛ ሲመቸን እኛ ሲሆንልን እኛ ሲሳካልን ትላንት አብረውን የነበሩትን ለዚህ አበቁንን ለዚህ ለመድረሳችን ምክንያት የሆኑትን ስንቶቻችን እንረሳቸዋለን? ስንቶቻችን ውለታ እንዘነጋለን? መጻጉዕ የጌታችን ኢየሱስ ክርስቶስን ውለታ ዘነጋ። እነሆ እንዳሰበውም ሄዶ ለአይሁድ ነገራቸው። እነሱም ሊያሳድዱት ሊገሉት ጌታችን ኢየሱስ ክርስቶስን ይሹ ነበርና ከዚህ የፈውስ ታሪክ ከመጻጉዕ ታሪክ እነሆ ብዙ ፈርጀ ብዙ የሆኑ ነገሮችን እንረዳለን። ለአብነት ያህል ጥቂቶችን እንመልከት። እግዚአብሔር ሕሙማንን ይጎበኛቸዋል። እግዚአብሔር ሕሙማንን ያድናቸዋል። ከደዌያቸውም ፈውሶ ጤንነታቸውን ሊመልስላቸው አምላካችን ይችላል። የሚሳነው ነገር የለም። የሚያቅተው ነገር የለም። ሁሉ በእጁ ነው። ሁሉን የፈጠረ ሁሉን የሚገዛ እንደ ፍቃዱ ሁሉን የሚያደርግ አምላካችን ነው። እኛ በንጹህ ልብ በንጹህ አእምሮ በትህትና በፍቅር በንስሐ ወደሱ ብቻ እንመለስ። ኢዮኤል ምዕራፍ 2 ቁጥር 12 ላይ በጾምና በጸሎት በለቅሶና በዋይታ ወደኔ ብትመለሱ እኔ ወደ እናንተ እመለሳለሁ ይላልና ወገኖቼ እነሆ በጾምና በጸሎት በለቅሶና በዋይታ ወደ አምላካችን ስንመለስ እግዚአብሔር ወደኛ ይመለሳል። ለኛም ሰላም፣ ለቤተሰቦቻችንም ሰላም፣ ለሀገራችንም ሰላም የሚሆነው በንስሐ በጸጸት ወደ እግዚአብሔር ስንመለስ ነው እና እነሆ ከደዌያቸው ፈውሶ ጤንነታቸው ሊመልስላቸው አምላካችን ይችላል። ከታሪኩ እንደተመለከትነው ከመጻጉዕ ታሪክ እንዳየነው 38 ዓመት የተኛውን ከደዌው እነሆ ፈውሶታል። ከሕመሙ ገላግሎታል። እነሆ ከእናቱ ማህፀን ሌሎችንም ስንመለከት ከእናቱ ማህፀን ዕውር የተወለደውን አይነ ስውር ሆኖ ማየት የማይችል ሆኖ የተወለደውንም ሰው መመልከት እንችላለን ወገኖቼ። ከእናቱ ማህፀን ዕውር ሆኖ ተወለደ። እነሆ ይህ ሰው ከእናቱ ማህፀን ጀምሮ ዕውር ሆኖ የተወለደው ስለምንድን ነው አሉ። ቤተሰቦቹ ጠየቁ። ሐዋርያቱ ግራ ተጋቡ፣ ደነገጡ። እናትና አባቱ ጠየቁ። ይህ ሰው ከእናቱ ማህፀን ዕውር ሆኖ የተወለደው ስለምንድን ነው አሉ። በቤተሰቦቹ ኃጢአት ነው፣ ወንድሞቹ በእህቶቹ ኃጢአት ነው አሉ። የለም በማንም ኃጢአት አይደለም። የእግዚአብሔር ድንቅ ሥራ፣ የእግዚአብሔር የቸርነቱ ሥራ፣ የእግዚአብሔር የፍቅሩ ሥራ ይገለጥበት ዘንድ ነው አላቸው። ወገኖቼ
ከእናቱ ማህፀን ድውይ ሆኖ የፈወሰውን እነሆ አይነ ስውር ሆኖ የተወለደውን ጌታችን መድኃኒታችን ኢየሱስ ክርስቶስ ፈውሶታል። አዎ ያንን አምላክ ነው እኛ የምናመልከው፣ ያንን ጌታ ነው እኛ የምናመልከው። ስለምንድን ነው እኛስ በንስሐ በፍቅር የእውነት ወደ እግዚአብሔር ማንቀርበው? አዎ ወደ እግዚአብሔር ስንቀርብ እግዚአብሔር እንደዚህ ይፈውሰናል። እግዚአብሔር እንደዚህ የቸርነቱን ሥራ ይሰራልናል። አዎ ሌላውን ስንመለከት ደግሞ እነሆ 12 ዓመት ደም ሲፈሳት የነበረችትን ሴት ማየት እንችላለን። 12 ዓመት ደም ሲፈሳት ደሟን እያዘራች የትም ቦታ መሄድ አትችል፣ የትም ቦታ መንቀሳቀስ አትችል። ጓደኞቿ፣ ዘመዶቿ፣ ጎረቤቶቿ ኃጢአተኛ በደለኛ አድርገዋል። እሷማ ኃጢአት ቢኖርባት ነው፣ በደለኛ ብትሆን ነው፣ የረከሰች ብትሆን ነው እነሆ የሚፈሳት ደም ያልቆመው አሉ። አዎ ሳያውቁ ፈረዱባት፣ ሳያውቁ ኃጢአተኛ አደረጓት፣ ሳያውቁ በደሏን አበዙት። 12 ዓመት ደም ሲፈሳት የነበረችው ሴት እግዚአብሔር አምላካችን እንደ መጻጉዕ ፈውሷታል። አይነ ስውር ሆኖ እንደተወለደው ሰው እሷንም ጎብኝቷታል፣ ፈውሷታል። ጌታችን ኢየሱስ ክርስቶስ በማለ ሥጋዌ በዚህ ምድር የተመላለሰ በሚያስተምርበት ጊዜ እነሆ እሷ በነበረችበት አካባቢ ሲያልፍ እነሆ የጌታዬን የልብሱን ጫፍ ብነካው እኮ እድናለሁ አለች። አያችሁ፣ ቀድማ አመነች። ሳትነካው አምናለች እቺ ሴት፣ ሳትነካው ተፈውሳለች እቺ ሴት። ከኛ የጠፋው ይህ እምነት ነው። እነሆ እምነት የጎደለን ስለሆነን ነው፣ ተጠራጣሪዎች ስለሆነን ነው የማይሳካልን። እንሰራለን፣ እንማራለን፣ እንነግዳለን። ነገር ግን ይህ ሁሉ የማይሳካልን ተጠራጣሪዎች ስለሆነን። እቺ ሴት ግን የጌታዬን የጫፉን ዘርፍ ብነካው እኮ ደሜ ይቀጥላል አለች። ቀድማ አመነች ሳትነካው። አዎ ከዛ ሁሉ ሕዝብ ውስጥ ተጋፍታ ሄዳ የጌታችን ኢየሱስ ክርስቶስን ልብሱን ደሟን እያዘራች በመሃላቸው ተሽሎክልካ ይጸየፉኛል፣ ያባርሩኛል፣ ይወግሩኛል ሳትል ሄዳ የጌታችን ኢየሱስ ክርስቶስን የቀሚሱን ጫፍ ነካች። በዛን ጊዜ ደሟ ቀጣለላት። ጌታችን ኢየሱስ ክርስቶስ ማን ነው የነካኝ? ከኔ ኃይል ወጥቷል አለ። እንዴ ጌታ ሆይ አሉ ደቀ መዛሙርቱ። ይሁላ ሕዝብ ካንተ ጋር እየሄደ እየተጋፋ እንዴት ማን ነው የነካኝ ትላለህ አሉት። የለም አለ ጌታ፣ ከኔ የማዳን ኃይል ወጥቷል አለ። ከኔ የማዳን ኃይል ወጥቷል፣ ከኔ የፈውስ ኃይል ወጥቷል አለ ጌታችን ኢየሱስ ክርስቶስ። ወደሱ ሳትቀርብ በፊት ያውቃታል፣ ከፈወሳትም በኋላ ያውቃታል። ስለዚህ ለመጻጉዕ ያደረገውን ምሕረት ለዚህ ሴት አድርጓል። እኛስ እነዚህ ሰዎች ያመለኩትን አምላክ እኮ ነው የምናመልከው። እነዚህ ሰዎች ያመኑትን አምላክ እኮ ነው የምናምነው። እነዚህ ሰዎች የጠሩትን አምላክ እኮ ነው የምንጠራው። ስለዚህ ወገኖቼ እነሆ ይቺ ሴት 12 ዓመት ደም ሲፈሳት የነበረች ሴት ነች። ከህመሟ አምላካችን ፈውሷታል። ስለዚህ እምነት ያስፈልገናል። ሌላኛው አልዓዛርን እንመልከት። 4 ቀን ነው ከሞተ፣ በመቃብር ውስጥ ከሸተተ 4 ቀን ሆኖታል። እህቶቹ ማርታና ማርያም እነሆ ፍራሽ ዘርግተው ለቅሶ ተቀምጠዋል። ለምን? ወንድማቸው ሞቷል። ወንድማቸውን አጥተዋል። በሐዘን ተቀምጠዋል፣ በሐዘን ቆዝመዋል። ነገር ግን እነሆ ጌታችን ኢየሱስ ክርስቶስ ያጽናናቸው ወደ ቤታቸው መጣ። ለቅሶ ሊደርሳቸው ወደ ቤታቸው መጣ፣ ጎበኛቸው። ጌታ ሆይ አንተ ዛሬ ከኛ ጋር በዚህ ብትሆን ኖሮ ወንድማችን አልዓዛር ባልሞተ ነበር አሉት። አዎ ወዴት ነው ያለው አላቸው። የለም ከሞተ እኮ 4 ቀን ሆኖታል አሉት። አልሞተም አንቀላፋ እንጂ አላቸው። የ4 ቀን ሬሳ አልዓዛርን ከመቃብር አስነሳላቸው። ምን ይሳነዋል የኛ ጌታ? እምነት ቢጎለን እንጂ ተጠራጣሪዎች ብንሆን እንጂ ክፉዎች ብንሆን እንጂ ቂመኞች ብንሆን እንጂ በቀለኞች ብንሆን እንጂ ጌታችን ኢየሱስ ክርስቶስማ ምሕረቱ የበዛ ነው፣ ቸርነቱ የበዛ ነው፣ ይቅርታው የበዛ ነው። አልዓዛርን ከሞት አስነሳው። ለመጻጉዕ ያደረገውን ቸርነት ለዚህም ሰው አደረገ። አዎ እነሆ ጌታችን ኢየሱስ ክርስቶስ አልዓዛርን ከሞት አስነሳ። የመጨረሻ እንድንመልከት የመቶ አለቃውን ሰው እንመልከት። ይሄ የመቶ አለቃ ሰው ልጁ ታሞበት በደዌ ዳኛ ተይዞበት አረፋ እያስደፈቀው መሬት ላይ እየተንፈራገጠ ይቸገር ነበር።
ጌታችን ኢየሱስ ክርስቶስ ጋር ወደ አምላካችን ወደ ኢየሱስ ክርስቶስ መጥቶ ይህንን ሰው ምን አለው? ጌታ ሆይ ልጄን ፈውስልኝ አለው። ልጄን አድንልኝ አለው። ነገር ግን እነሆ ወደ ቤቱ ሊሄድ ፈቅዶ ወደ ቤቱ ሊሄድ ወዶ አምላካችን ኢየሱስ ክርስቶስ ትህትናውን ተመልከቱ። የለም አለ። የለም እኔ በደለኛ ነኝ አለ። እኔ ኃጢአተኛ ነኝ አለ። አንተ ከቤቴ ጣራ በታች ልትገባ አይገባህም። ከቤቴ ጣራ በላይ ልትሆን አይገባህም። እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ። ነገር ግን አለው ቃል ብቻ ተናገር ልጄ ይፈወሳል አለ። አያችሁ፣ ቃል ብቻ ተናገር ልጄ ይፈወሳል አለ። ጌታችን በእምነቱ ተደነቀ። ጌታችን በእምነቱ ገረመው። በእስራኤል እንኳን እንዲህ አይነት እምነት አላገኘሁም። እነሆ ልጅ ድኖልሃል፣ በሰላም ወደ ቤት ሂድ አለው። ወደ ቤቱ ሲመለስ ልጁ ድኖ ወደ እርሱ ሲመጣ ከመንገድ ላይ ተገናኙ። አቅፎ ሳመው። አያችሁ፣ እነሆ የመቶ አለቃውን ልጅ ባለበት ሆኖ ከሞት ወዘተ አድኖታል። አቤቱ አምላካችን ኢየሱስ ክርስቶስ የሚያሳየን እምነት ካለን የሚያሳየን ጥርጣሬ ከሌለን እግዚአብሔር ከፈለገ ማዳን የሚቻለው አምላክ ነው። እግዚአብሔር ከወደደ ሊያድነን ይችላል። እግዚአብሔር ከፈቀደ ሊፈውሰን ይችላል። ቀኑ ከሆነ ጊዜው ከሆነ ሶሎሞን እንደተናገረው ለሁሉም ጊዜ አለው አለ። ስለዚህ እነዚህ ሰዎች እነዚህ ባለ ታሪኮች እነዚህ ቅዱሳን የሚያመላክቱን የሚያስተምሩን ጽኑ እምነትን ነው። ምዕመናን፣ ወንድሞች፣ እህቶች፣ አባቶች፣ እናቶች እምነት ካለ እንድናለን። ሳንጠራጠር እግዚአብሔርን ካመንን እንድናለን። ንስሐችንን ሳንደብቅ ለካህኑ ራሳችንን አስመርምረን ንስሐ ተቀብለን የሚሰጠንን ቀኖና ከፈጸምን በላያችን ላይ ያለ ሸክም ይረግፋል። እግዚአብሔር ሸክማችንን ከላያችን ላይ ሊያወርድልን፣ አበሳችንን ሊደመስስልን፣ ኃጢአታችንን ሊደመስስልን፣ ንጹሃን ሊያደርገን፣ ቅዱሳን ሊያደርገን እርሱ የታመነ አምላክ ነውና ወደ አምላካችን ወደ ኢየሱስ ክርስቶስ እናልቅስ። ወደ አምላካችን ወደ ኢየሱስ ክርስቶስ እንጩህ። ይህ ዘመን፣ ይህ ጾም ወራት፣ ይህ ጊዜ ስለ ራሳችን፣ ስለ ቤተሰባችን፣ ስለ ሀገራችን፣ ስለ ዓለም፣ ስለ ሰው ልጆች ሁሉ የምንጸልይበት ጊዜ ነው። የምንተኛበት፣ የምናንቀላፋበት፣ ውስኪ የምንራጭበት፣ የምንበላበት፣ አብዝተን የምንጠጣበት ጊዜ አይደለም። ቀኒቱና ሰዓቲቱን አታውቁምና ተዘጋጅታችሁ ኑሩ ተብለናል። መቼ እንደምንወሰድ አናውቅም። ስለዚህ የጾም ወራት ወደ አምላካችን እግዚአብሔር የምንገሰግስበት ወደ እግዚአብሔር ወደ አምላካችን በንስሐ የምንቀርብበት ጊዜ ነውና ወደ አምላካችን በንስሐ እንድንቀርብ የሱ አምላካችን መልካም ፍቃድ ይሆንልን። የዳነው ሰው የተፈወሰው ሰው መጻጉዕ ያዳነውን አምላኩን በማወቅ ውለታውን በሃይማኖት ውለታውን በደግ ስራ መመለስ ሲገባው መጻጉዕ ግን ይህንን አላደረገም። በመጻጉዕ ታሪክ ላይ ግን የምናገኘው እንዲህ አይደለም። አዎ ከተጣበቀበት የአልጋ ቁራኝነት ከተኛበት የአልጋ ቁራኝነት እግዚአብሔር ኢየሱስ ክርስቶስ ቢያድነው ለአይሁድ አለቆች ሄዶ ያዳነኝ እሱ ነው ብሎ ጠቆመ። ነገር ግን ውለታው የአምላካችን ይሄ መሆን አይገባውም ነበረ። አዎ ባዳነው ሰውነቱ ባዳነው እግሮቹ ሮጦ ሄዶ በማሳበቅ ምስክር ሆነበት ለአምላካችን ለኢየሱስ ክርስቶስ መጻጉዕ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ብሎት ነበረ። አዎ እነሆ ይህንን የተናገረውን ዘንግቶ ይህንን የተናገረውን ረስቶ በሰንበት ያዳነኝ ኢየሱስ ነው በማለት ለአይሁድን ተናገረ። አዎ እነሆ እኔና እናንተም ዛሬ እነሆ ውለታ የዋሉልንን ሰዎች የምንዘነጋ ውለታ የዋለልንን አምላክ የምንዘነጋ በመስቀሉ ላይ ያዳነንን ደሙን አፍሶ ስጋውን ቆርሶ ፍቅሩን የገለጠልንን እግዚአብሔርን በኃጢአት የምንረሳ በበደል የምንረሳ ብዙዎች ነንና በማስተዋል ልንመላለስ ይገባል። እነሆ ይህ ሰው በመክሰስ አሳልፎ ሰጠው። ይህን ሰውን ስንመለከት ልቡ ያልዳነ አዎ ልቡ ያልዳነ ነገር ግን ያዳነውን አምላኩን ኢየሱስ ክርስቶስን ሊረዳ ያልቻለ ክፉና ደጉን ማገናዘብ የተሳነው ሰው ነው መጻጉዕ። አዎ ዛሬ ለተደረገልን መልካም ነገር ለተዋለልን መልካም ውለታ ተገቢውን ምላሽ በበጎነት
የምንመልስ ስንቶቻችን ነን? ሰዎች ላደረጉልን፣ አምላካችን ላደረገልን መልካም ውለታ፣ በጎ ውለታ፣ የማይረሳ ውለታ፣ ከፍለን ማንጨርሰው ውለታ ምላሹን በመልካምነት ምላሹን በበጎነት የምንመልስ ስንቶቻችን ነን? ውለታ ቢሶች እኮ ነው። የራሳችንን የማንሰጥ የሰው ብቻ የምንፈልግ ጥቅመኞች፣ ራስ ወዳዶች፣ ትዕቢተኞች፣ ንፉገኞች ነን። አዎ መጽሐፍ ቅዱስ እንደሚያስረዳን አምላክ ላደረገላቸው ፈውስ ዘመናቸውን ሁሉ በበጎ ምግባር የፈጸሙ አያሌ ቅዱሳንን ማየት ይቻላል። ለምሳሌ 2ቱን 3ቱን እናንሳና ትምህርታችንን እናጠቃልላለን። ክፉ መናፍስት አድረውባት ዝሙት የሚያሰሯት የነበረች አዎ ነገር ግን ጌታችን ኢየሱስ ክርስቶስ በምህረት እጆቹ የጎበኛት መግደላዊት ማርያምን እስቲ እናስባት። አዎ 7 አጋንንት አድረውባት ዝሙት እያሰሯት በደለኛ ኃጢአተኛ ሆና በብዙ ዘመን ከእግዚአብሔር ከቸርነቱ ስራ ርቃ ከፈውሱ ስራ ርቃ የነበረች ሴት ነች። ነገር ግን አምላክ በጎበኛት ሰዓት፣ አምላካችን ባያት ሰዓት፣ በተመለከታት ሰዓት ኃጢአት ሲያሰሯት የነበሩትን አጋንንት ካስወገደላት፣ ካባረራት፣ ከአጋንንት አሰራር ነፃ ካደረጋት በኋላ እነሆ ይቺ ሴት እነሆ ኢየሱስ ክርስቶስ በምህረቱ እጆቹ በጎበኛት ሰዓት መግደላዊት ማርያም አዎ ብዙ ውለታ ውላለች። ይቺ ሴት 7 አጋንንት የወጣላት ሴት ስትሆን ጌታችን በሚያስተምርበት እየዞረች ከሌሎች ሴቶች ጋር በመሆን በገንዘቧ በጉልበቷ ለጌታችንም ለሐዋርያትም የሚያስፈልጋቸውን ታደርግ ነበር። ዛሬ በዚህ ውስጥ ያለን ብዙዎች ነን። በምትሃቱ በድግምቱ አው የሚሰቃዩ የምትሃት የድግምት የቡዳ የሰላቢ የምቀኛ የደብተራ የአይነጠላ የመስተፋቀር አው በዚህ ውስጥ የምንኖር ብዙዎች ነን። በዚህ ውስጥም የሚኖሩ ብዙዎች ናቸው። በዚህም ብዙ ድላቸውን ያጡ ብዙዎች ናቸው። ህይወታቸው የተሰነካከለባቸው ብዙዎች ናቸው። መለወጥ መቀየር የሚችሉ ነገር ግን በርኩሳን መናፍስት አሰራር በሰዎች ክፉ ተንኮል ቂመኝነትና በቀለኝነት በአጋንንት አሽከላ ተይዘው የሚሰቃዩ ብዙዎች ናቸው። አዎ እግዚአብሔር አምላካችን ከእንደዚህ አይነቱ አሰራር በቸርነቱ እንዲፈውሰን እንዲጠብቀን የሱ የአምላካችን መልካም ፍቃድ ይሁንልን። ስለዚህ ለጌታችንም ለሐዋርያትም የሚያስፈልጋቸውን በማቅረብ ይቺ ሴት መግደላዊት ማርያም ለተደረገላት አምላኳ ለዋለላት ውለታ እሷም ታገለግል ነበር። በሉቃስ ወንጌል ምዕራፍ 8 ቁጥር 2 ምዕራፍ 3 ላይ ማየት እንችላለን። በትንሣኤ ቀን ቀድማ ከሁሉም አስቀድማ ተገኘች። እያለቀሰች ጌታችንን ትሻው ነበር። ትንሣኤውን ቀድማ ያየች ቀድማ የተመለከተች እቺ ሴት ነች። ከዚህ በላይ መታደል ምን አለ? ከዚህ በላይ መቀደስ፣ ከዚህ በላይ መመረጥ ምን አለ? እንድንመረጥ እንደ መግደላዊት ማርያም በንስሐ ወደ እግዚአብሔር እንመለስ። እግዚአብሔር ለዋለልን ሰዎች ለዋሉልን ውለታቸውን እንክፈል። ውለታ የሚከፍል እግዚአብሔር ቢሆንም ነገር ግን ሰዎች በችግራችን፣ በሐዘናችን፣ በስደታችን፣ ባጣን ጊዜ፣ በተቸገረን ጊዜ፣ በከፋን ጊዜ፣ ዙሪያው ገደል በሆነብን ጊዜ፣ ብርሃኑ በጨለመብን ጊዜ ቀርበው ያጽናኑን፣ ቀርበው ከችግራችን እንድንወጣ መንገድ የከፈቱልንን ሰዎች እናስታውሳቸው። አዎ ስለዚህ እቺ ሴት ይሄንን አድርጋለች። ለዚህ ልዩ ትጋቷ ጌታችን ከሌሎች ይልቅ ትንሣኤውን ለማየት የመጀመሪያ ሴት አድርጓታል። ትንሣኤውን ለማየት የመጀመሪያ ሴት አድርጓታል። የሚሰራቸውን ለሐዋርያት በማድረስ በኩል የክብር መልእክተኛ ሆናለች። ከዚህ የበለጠ ምን አለ? ከዚህ የበለጠ መታደል፣ ከዚህ የበለጠ መቀደስ፣ ከዚህ የበለጠ መመረጥ ምንም የለምና እነሆ ይህችን ሴት የሰራችውን ስራ እኛም መልካም በማድረግ መልካም ለዋሉልን መልካም በማድረግ እነሆ አምላካችንንም ሰዎችንም የሚያስደስት መልካም ስራ እንስራ። ስለዚህ የበለጠ ከዚህ የበለጠ መታደል የለምና እኛም ለመታደል እንብቃ። ዮሐንስ ወንጌል ምዕራፍ 10 ቁጥር 1 እስከ 8 ላይ ከነቢያት አንዱ ኢሳይያስን እንመልከት። ከነቢያት አንዱ ኢሳይያስን ስንመለከት አዎ ሀብተ ትንቢት ተሰጥቶት ከንፈሮቹ በለምጽ ነደው እያዘነ ይኖር የነበረ ሰው ነው ኢሳይያስ። ከዚያን በሞተበት ወራት
ኦዚያን የተባለ ሰው በሞተበት እነሆ ወራት እግዚአብሔር በታላቅ ዙፋን ተቀምጦ ታይቶት ምስጋና ከሚያቀርቡት መላእክት አንዱ ሱራፌል እየበረረ መጥቶ በጉጠት አፉን ዳሱት፣ በደልህ ካንተ ተወገደ፣ ሐዋርያትም እነሆ ኃጢአትም ተሰረየልህ ብሎት ከለምጹ አንጽቶት ኃጢአቱን እንደተሰረየለት ነግሮት ሄዷል። ነብዩ ስለተደረገለት ፈውስ የጌታ ድምጽ ማንን እልካለሁ ሲል እነሆ እኔ አለሁ አለ። አያችሁ፣ ኢሳይያስ ከለምጹ በእግዚአብሔር መልአክ ከተፈወሰ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ማንን እልካለሁ ሲል እነሆ እኔ አለሁኝ አለ። አያችሁ፣ ውለታውን አልዘነጋም፣ ውለታውን አልረሳም። እነሆ እኔ አለሁ ብሎ ትንቢት በመናገር ህዝቡን በማስተማር በመጋዝ እስከ መሰንጠቅ ድረስ ራሱን ለእግዚአብሔር ሰጥቷል። እንግዲህ ከላይ ያየናቸው ቅዱሳን 38 ዓመት አልጋ ላይ የተኛውን መጻጉዕን፣ መግደላዊት ማርያምን እንዲሁም ነብዩ ኢሳይያስን ስናወዳድር በተገቢው ምላሽ ያልሰጠው ስለተደረገለት ውለታ አምላኩ ስለሰጠው ምህረትና ቸርነት ስለዋለለት ውለታ ውለታ ያልመለሰው መጻጉዕ ነው። ሁሉም ውለታ መልሰዋል። መጻጉዕ ግን ውለታውን አልመለሰም። እኛስ በየደቂቃው በየሰዓቱ በየቀኑ በኃጢአት ሳለን እንኳን ጥበቃው የማይለየን እግዚአብሔር ያደረገልንን በማሰብ እነሆ አሁን በዚህ ሰዓት ምን እየሰራን ይሆን? ምን እያደረግን ይሆን? ወገኖቼ፣ ወንድሞቼ፣ አባቶቼ፣ እናቶቼ ወደፊትስ እንደ እግዚአብሔር መልካም ፍቃድ ለመስራት ምን አቅደናል? ምን አስበናል? ለባሮቹ ፈውስን ሰጥቶ በጎ ምላሽን በማግኘት ያከናወነው በማከናወን ያጸናቸው አምላክ እኛንም እንዲረዳን እኛንም በምህረቱ በቸርነቱ እንዲጎበኘን የሱ ቅዱስ ፍቃድ ይሆንልን። ወገኖቼ፣ ዘመኑ ከፍቷል። ኃጢአት የበዛበት ዘመን ነው። ወተን ማንገባበት፣ ሰተን ማናገኝበት፣ ነግደን ማናተርፍበት፣ ሰተን ማንመሰገንበት ጊዜ ነውና ይበልጥ ዓለም ሁሉ እነሆ በጭንቀት ውስጥ ያለችበት ዘመንና ጊዜ ላይ ነው ያለነው። ስለዚህ ወደ እግዚአብሔር የምንጸልይበት፣ ወደ እግዚአብሔር የምናለቅስበት፣ ከእግዚአብሔር ጋር አካሄዳችን የምናደርግበት፣ ከኃጢአት የምንመለስበት፣ ለሥጋው ደግሞ የምንበቃበት፣ ወደ እግዚአብሔር በአንድነት ሆነን በግልም በማህበርም ሆነን ወደ እግዚአብሔር እግዚኦ የምንልበት የምንጮህበት ዘመን ነው እንጂ የምንጨፍርበት ስላቅ ሳቅ የምናደርግበት ዘመን አይደለም። ስለዚህ ሁላችንም ለመዳን ዓለምን ለመታደግ የሰው ልጆችን ሁሉ ለመታደግ ወደ እግዚአብሔር የምናለቅስበት ሰዓት ነውና ይህንን የጾም ጊዜ ተጠቅመን ወደ እግዚአብሔር ቀርበን ንስሐ ገብተን ቀኖናችንን ፈጽመን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የመንግስቱ ወራሾች እንድንሆን የእሱ አምላካችን መልካም ፍቃድ ይሆንልን። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሙን ከጸሎት ጋር አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ጾማችንን፣ ጸሎታችንን የኃጢአታችን መደምሰሻ፣ የዲያብሎስ ድል መንሻ፣ የመንግስተ ሰማያት መውረሻ ያድርግልን። ያስጀመረን አምላክ ያስፈጽመን። ወስብሐት ለእግዚአብሔር። ይቆየን።